ሰላም ሰላም ውድ ቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንደምንድናችሁልኝ? አለን አህለን ወሰህለን። እስኪ በላይክ በሼር በሰብስክራይብ ጀምሩት። አንድ ወንድማችን ከኖርዌይ ሀገር በተሳሳተ ስም ዲፖርት አድርገውኛል ብሎ ሸገር ኢንፎ ላይ ቀርቦ ነበረ። ታሪኩንም እኔ አቅርቤው ነበር፣ አይታችሁታል። ያው በዛ ቪዲዮ ላይ እኔም በጣም ተናድጄ ነበረ። ቢካዝ ሀበሻ በሀበሻው ላይ ምን ያህል ጭካኝ እንደሆነ አይቼ በጣም ከፍቶኝ ነበር። ምክንያቱም በተሳሳተ መንገድ ዲፖርት አድርገውኛል ብሎ ስለነበረ እንግዲህ ቤተሰቦች ያው አሁን ከታክሲ ወርጄ ወደ ካሳንቺስ እንዲውብ ሆና አምራም ያለችበት ቦታ እየመጣው ነው። ምክንያቴ ደግሞ ከኖርዌይ 18 ዓመት ቆይቶ የመጣውን ዳኒን የማግኘት ፕሮግራም ይዤ ነው። ዳኒ እንግዲህ እዚሁ ላይ ፎቶን ከላይ ያረጋግላችኋለሁ። ኖርዌይ ላይ 18 ዓመት ኖሯል። የሁለት ልጆች አባት ነው። ኖርዌይ ላይ ባስ ሹፌርም የነበረ ከ12 ዓመት በላይ ወስሎ ላይ ነገር ግን የላከልኝ ፎቶ ደግሞ ዛሬ ያለበት አስደንግጦኝ ከክፍለ ሀገር እባክህና ከቻልክኔ መምጣት ስለማልችል ብየው መጥቶ እየጠበቀኝ እንደሆነ ያው ሜሴጅ ተለዋውጠናል። አሁን እስኪ ወደሱ ጋር ሄዳለሁ። በፍጹም ፎቶውን ባትልክልኝ እኔ ላውቅ አልችልም ነበር። አሁን ባለው ሁኔታ አንተን በማግኘት ሰላም ነህ? ምንድነው የተፈጠረው? እኔ እዛ እንዳለ ነው የማውቀው የነበረው። አመት ምናምን ሆነኝ እዚህ ከመጣሁሽ። በስመ አብ ዳኒ፣ ምንድነው እንደዚህ የገጠመኝ? ምንድነው መቼ? እኔ እዛ እንዳለ ነው የማውቀው እኮ። አሁን እዛም ሲያዝም በአጋጣሚ ነው የተያዝኩትኝ። የመኖሪያ ፍቃድ አለኝ። 14 ዓመት 15 ዓመት 14 ዓመት አካባቢ ባስ ነው የነዳሁት። 3 ልጆች አሉኝ። ግን ያው ሁለት ነበር እኔ መሰለኝ 3 ናቸው ያሉኝ። ያው ዜና ላይ ያለው 3 ልጆች ናቸው የሚሉት። አሁን ብዙ ምንም መረጃውን እኔ ያፈልጋለሁ እንደዚህ ነው ምናምን ብለህ በቲክቶክ ላይም ስትጽፍልኝ በጣም እና ታዲያ እንዲህ ከሆነ ለምንድን ነው ወዲያው እንደመጣ ኮንታክት ያላደረግከው? እዚህ ከመጣው አንዳንድ ችግሮች ገጥሞኛል። የራሴ ፕራይቬት የሆነ በፋሚሊ በኩል ያው እሱ የራሱ በጊዜው እግዚአብሔር ይፈታዋል። ግን አሁን እኔ በስህተት ነው እዚህ ሀገር የመጣሁት። ሁሉ ዶክመንቶች እጄ ላይ ያሉ እዛ ሀገር። እሺ ለምንድን ነው ቢያንስ ኦኬ አንተ ቢያንስ ባሾፌር ነው የምትሰራው። እዚህ ከመጣ እንኳን ስራ ለመስራት ለምን አልሞከርክም? ምንም ነገር እዚህ ሀገር መጣሁኝ። ማታወቂያ ማውጣት አልችልም። አሁን ዲጂታል የሚባል ማታወቂያ እንደዚህ እንደኛ እንደ ኖርዌጃን የሚሰጡት ወረቀት እዚህ ማውጣት አልችልም። ቢጫ ካርድ አልነበረ፣ የሎ ካርድ አልነበረኝም። መስራት እንኳን እንዳልችል ማታወቂያ ማውጣት አልችልም። እዚህ ሀገር ላይ በጣም ከባድ ነው ያለው ሁኔታ። ማድርበት እንኳን ያጣውበት ጊዜ ያለው በየፌርማታ ላይ ነው የምተኛው። ያለው ነገር እንደዛ ነው። ብቻ ያለው ነገር ፍቄ እስካሁን ድረስ ያለው። እሺ ምን አሞሃል ወይስ ምንድነው? ሰውነት እንደዚህ ሆኖ ምግብ ነው። ዛሬ በውሾች በሚበሉት ሁሉ ቀና ነበረ። ሰዎች በሰው ሳይሆን በውሾች እንኳን ከቤተሰብ ጋር ምንም ኮሙኒኬት አልነበረም በፊት ወይስ ምን? በፊትም አልነበረኝም። ግን ከመጣው በኋላ ምንም ብዙ ነገሮች አሉ አሁን ዛሬ ላይ ማውራት ማልችላቸው። እንግዲህ ቤተሰቦች እኔ አሁን ጀስት አግኝቼዋለሁ። ወደሚመለከተው ቦታ መሄድ ነው የምፈልገው። ከዛ በኋላ ካረፈ በኋላ ሙሉ ዲቴሉን ከራሱ ጋር በተለያየ መንገድ ለማቅረብ ነው የምሞክረው። የሰው ልጅ በዚህ ደረጃና ለማንኛውም አሁን አንድ ነገር ፈልጋለሁ። ማደሪያ የለኝም ቦታ የለኝም ካልክ አንድ ወዳጅ አለኝ፣ ልደውልለትና ልጠይቀው። እሱ እሺ ካለ ያው እዚህም የቀጠርኩ ካሳንቺስ ምክንያቱ እሱ ነው። በዝም የራፍሊ ነው የነገርኩት። አሁን ግን ደውዬ እስኪ የሚለኝን ልስማና መጀመሪያ ማረፊያህን ከዛ በኋላ ስላለው ነገር ቁጭ ብለን እናወራለን። ፈቃደኛ እናንተ በሚችለው ብቻ እርዳኝ። ምንም ችግር የለውም። ለዴሽ ፍቃድ። ሄሎ ካሊዲዬ ፍቃዱ ነኝ። በስልኬ እየቀረጽኩበት ስለሆነ ነው እዚህ ካሳንቺስ ላይ ነኝና በሰው ስልክ ምደውልልህ። ከትናንት ወዲያ ያልኩ ልጅ እንግዲህ አሁን መጥቶ እዚህ ካሳንቺስ ጋር ነውና እባክህን አንተ ጋር ይዤው እንድመጣ ያው በሙሉ ዲቴልም ስላላወራው ልምጣና አንተ ጋር ለተወሰነ ጊዜ እንድታሳርፍልኝ ቢያንስ 1-2 ቀን ከዛ በኋላ ነገሮች እስኪስተካከሉ ድረስ ካሊዲዬ። እሺ ምንም ችግር የለም። እስከፈለገው ጊዜ መቆየት ይችላል። ራሱን እስኪቋቋም እስከሚያደርግበት
ችግር የለም 1-2 ቀን ብቻ ምክንያቱም አንተም ብዙ ልጆች እንዳሉ ስለማቅ እኔ አሁን ባለው ሁኔታ ቀጥታ የትም መውሰድ ስላልቻልኩ ነው እዚህ ካሳንቺስ የቀጠልኩት ለዛ ነው በቃ መጣውኝ ወንድም ካሊድ ቴንክ ዩ እግዚአብሔር ያው እንግዲህ ካሊዶም እና ይምጣ ብሏል እዚህ እሄዳለሁ እሺ አመሰግናለሁ መልካም ቤተሰቦች እግዚአብሔር የተመሰገነ ነው ያው ዳኒንም አግኝቼው ወንድም ካሊድም ደግሞ በቀና ልብ በሩን ከፍቶ ዌልካም ብሎናልና የሁሉ ጊዜ ተባባሪያችን ነው በብዙ ነገር በችግርም ሰዓትና ወንድም ካሊድን ያመሰገንን ያው አሁን ፎርም ይሞላል እዚህ የተወሰነ ጊዜ ሊቆይ የሚችልባቸው ሁኔታዎች እኛም ማስተካክለን የሱን የተሻሻለ ነገር እስከናደርግ ድረስ ነው ይሄንን ቪዲዮ አሁን ለቀዋለሁ ምናልባት ማታ ላይቭ ላይ እንገናኛለን ከልብ አመሰግናለሁ ሙሉ ያሉ ዲቴል ያሉ መረጃዎችን በዩቲዩብም በተለያየ መንገድ መረጃው ወደ ኖርጃንም ሚዲያዎች እንዲደርስ የማድረግ እድል ይኖረናል ከልብ እናመሰግናለን ወንድም ካሊድን ግን ከልብ ነው እናመሰግነው እግዚአብሔር ያክብረልን አይታችኋል እንዴት ስብር እንዳለ አቅሙን እንዳጣበቅ የሆነ በኢየሱስ ስም ሉክ መኪና ኤክስፖርት ያደርጋል ኢምፖርት ያደርጋል ነገር ምናምንና ላይክ ለኢትዮጵያ ውስጥ እያሉ ራሱ ለሰዎች ይረዳል ምናምን ኢትዮጵያ ውስጥ ላሉ ወጣቶች ሰርተው ስራ ምናምን እንዲከፍሉት ያደረገ መኪና ሚልክ ሰው ነው ኖርዌይ ሀገር ላይ ደግሞ በጣም ረጅም ዓመት የኖረ ባለሀብት ገንዘብ ያለው የተለያዩ መኪኖች ያሉት ሰው ነው እንግዲህ አሁን እስኪ ማለት ላይክ ኢማጂን አድርጉት እንዴት መሰበሩን ሰውየውን ሲያገኘው ኢሞሽኑ ሊያለቅስ የነበረበት መንገድ ምናምን ስታስቡት አይገርም የሰው ልጅ ምን ያህል ብርጭቆ እንደሆነ በጣም ነው የሚገርመው እግዚአብሔር ማለት በቃ አንዳንድ ሰዎች ገንዘብ ስላላቸው ምናምን በየትኛው መንገድ እግዚአብሔር መጥቶ እንደሚጥላቸው አታውቁም ሀበሾች ናቸው በመቀኝነት በተንኮል በተሳሳተ ስሜን ሰጥተውብኝ የወጣሁት ዲፖርት የተደረኩት ብሎ ነበረ መብላት መፈለግ ሳይሆን በቃ በጣም ሲሮሽ ሰው ማየት ትናፍቃለሽ ደግሞ እንደንም ሰው የሚያውቀኝ ነው የሚመስለኝ የዛሬ ባለ ታሪካችን ከ18 ዓመታት በላይ በኖርዌይ ኑሮን አድርጓል ኖርዌይ 18 ዓመት ነው የቆየሁት በባሽገነት ወደ 12 ዓመት አገልግያለሁ የተሻለ የሚባል ኑሮና ህይወት ነበረው የዊንተር የሰመር መኪና ያለ ልጅ በስም የሆኑ መኪኖች ያሉት ዳንኤል እና ሰው ቀጥሎ ነው የማሰራው ትላንት የተሻለ የሚባል ህይወት ኖሮኝ ዛሬ ግን በሀገሬ ላይ ጎዳና ወድቄያለሁ እኔ በጣም ተደላደሉ ነው ምናልባት ሁሉም ያቆኛል መኪና ሰው ሞባይል ልብስ ነበር የመልጠው እዛ ሀገር ውስጥ መኪናዎችን እንደ ልብ የሚቀየር እዚህ መኪና አልክ ነበረ ዳንኤል ዶልፊኖችን ያስገባ ነበር ሀገር ለሀገር ሊግጀሪስ ብሎ ምን ሆነ ነበርኩ ለሊት ፌርማታ ላይ ስትሰኝ ህይወት ፍትሃዊ አይደለችም በእውነት እግዚአብሔርን እየፈራን በቃ መኖር አለብን እግዚአብሔርን ቅድመ ዝግጅት ሳላደርግ ነው ወደ ኢትዮጵያ ሪፖርት የተደረኩት ይላል መኪና ቆሜ ነው ካፌ ስገባ ነው ሲቪል ፖሊሶች ይዘው ፖሊስ ቀን ውስጥ በቃ የተሳሳተ ይሄኛውን ሊሴ ፓሴ ሰጥቶ ላከኝ የተሳሳተ ማንነት ለኖርዌይ ዜግነት መምሪያ ሰጥተሃል በሚል ነው በቁጥጥር ስር ያዋሉኝ ወንጀል የሰራው መሆን ፈለግ ቢሆን ኖርዌጂያን መንግስቶችን ለማስወጣት በቀላል ክራይም ነገር ቢሆን ሀገሬ ላይ መጥቼ እንደልብናል ግን በስህተት ሲሆን ነው ይከብዳል አረቄ ገዝቼ ትንሽ የሳንቲም ባገኝ ወጣ ያለ ክፍለ ሀገር ሂጅ ጠጥቼ ራሴን አጠፋለሁ ለምን ስሞት እንኳን ራሴ እንዳላቀው ነው ይሻላል በእውነት ከኖርዌይ ሀገር ለ18 ዓመት ከኖሩበት ሰዎች በተሳሳተ መንገድ ጠቁሙበት እንግዲህ በተለያየ ዓለም ላይ ሀበሾች ባለፈው እንደነገርኳችሁ በመቀኝነት ለሀበሻ ተንኮል ሴራ በመስራት ነው እንደውም ሰሞኑን አሁንም አሜሪካን ሀገር ላይ ትራምፕ ባመጣው ስትራቴጂ አምጥቷል መሰለኝ ልቀቁልኝ ከሀገሬ ምናምን ኢቭን $3000 ሰጣቸዋለሁ ከለቀቃችሁ ከትራንስፖርት ነፃ ምናምን ብሎና ሰሞኑን ላይቭ ላይ ራሱ በጣም ብዙዎች እንጠቁማለን አስባችሁታል እንጠቁማለን እና ላይክ ለፖሊስ ምናምን የሆነ አለ ስሙን አላውቀውም ላይክ ለሱ አይኤስአር ምናምን የሚባል አለ ለሱ እንጠቁማለን ምናምን እየተባባሉና አረ ፕሊስ ሀበሾች ተው ተዛዘኑ ምን አለ በቃ እኔን ወስዶኝ እዛ ባዘንኩላችሁ መድኃኒዓለም ወስዶኝ ባዘንኩላችሁና መተዛዘን ምን እንደሆነ ባሳያችሁና ይሄ ሰው እዛ ሚዲያ ላይ ከቀረበ በኋላ ጉድና ጅራት ከወደ ኋላ ነው ትል ነበር አያቴ ጉድና ጅራት ከወደ ኋላ ነው ከዛን የቀርሞ ባለቤቱ ለካ ከዛሬ 2 ዓመት በፊት በዮሃ ሚዲያ ላይ ቀርባ
ይሄንን ባለ ታሪክ ሜንሽን አድርገው ነበር። ታሪኩን አጠራርጌ ልንገራችሁ። ባለ ታሪኳ ልጅቷ እኔ ይሄን እንደሰማው ሙሉን ኤፒሶድ ነው ያየው። 3ቱን ኤፒሶድ አይቼዋለሁኝ። እዩያ ሚዲያ ላይ የቀረበችውን ከጎንደር እስከ ኖሬ በጣም ብዙ ሀስል፣ በጣም ብዙ ችግር፣ በጣም ብዙ መከራ አይታ ነው ኖሬ ሀገር የገባችሁ። ኖሬ ከመግባቷን በፊት የሆነ ከተማ ነበረች፣ ጣሊያን ነበረች ምናምንና የስደትን የስቃይ ጥግ አይታለች። ታሪኳ ሁሉ ፊልም ነው የሚመስለውና እዛ ላይ ቀርባ ታሪኳን ስታቀርብ ይሄ ሰው ነበረ ፍቅረኛዋ ነበር ከኖሬ ኢትዮጵያ ስትሄድ እንደ ምክንያት የሆናት ነው። ታሪኩ ምንድን ነው? እዛ ኖሬ ሀገር በምትኖርበት ሰዓት የቀደመ ፍቅረኛ ነበራት። ያ ፍቅረኛዋ አልግባባ ሲሉ ትጣላለች። ስትጣላ ከዚህኛው ጋር ትጀምራለች። ይሄ ከዚህ ባለ ታሪክ ጋር ዳንኤል ከሚባለው ጋር አሁን ሸገር ኢንፎ ላይ ቀርቦ ወይም ቅድም ያሳየዋችሁ ቪዲዮ ባለቤት ጋር ማለት ነው። ያ ሰው ጋር ትተዋውቅና ፍቅር ይጀምራሉ። ፍቅራቸውም ለ1 ዓመት ይቆያል እና በመሃል ያቺ ልጅ የኖሬ መንግስት ይደርስባታል። ደርሶባትም አይደለም ተጠቁሞ ማን የጠቆመው? የቀደመው ፍቅረኛዋ ምን ብሎ እየኖረች ነው እየሰራች ነው ብሎ ያው ባይዘዊ ማለት ነው። እዚህ ጋር አናዳው ነው የሚሆነው። አንዳንዴ በገዳ ትፍረድ የሚባለውን ነገር እዚህ ጋር ነው የሚሰራው። ስታናድደው ጠቁሙባት ሊሆን ይችላል። ጠቁሙባታል። እሱም ነው ሊትራሊ ጠቁሙባት የነበረው። ምን ትዳረጋለች? ልትባረር ስትል ከሀገር ልትወጣ ምናምን ታሰረች። 1 ወር ታሰረች። ከሀገር ልትወጣ ስትል ምን አረጉ? ያዙ እንትን ያሉት የሆነ ፖሊሶች 5 ደቂቃ መጣ ምናምን ብለው ሲሄዱ ፍቅረኛዋ ጋር ማለትም ከዳንኤል ጋር ትመለሳለች። ታመልጣለች። አምልጣ ቤት ገባች። ቤት በገቡ ሰዓት ምንድነው የሆነው? ዳንኤል ጋር እንደነበሩ 1 ወር ምናምን እንደተቀመጡ በቃ ሂጂና እኔ አግብቼ መልስሻለሁ ብሏት ነበር። ዳንኤል ወይም ሸገር ኢንፎ ላይ መሲ ጋር የቀረበውን ግለሰብ ታውቂዋለሽ? አዎ አውቀዋለሁ። እንግዲህ ይሄ ሰው ቅድም እንደነገርኩ ጓደኛዬ ወይም ፍቅረኛ የነበረ ሰው ነው። ታሪካችን እንግዲህ ከኖርዌይ እስከ ኢትዮጵያ ደርሷል። በዚህ መልኩ እየተጠናቀቀን ያለው አሁን ላይ የፍቅር ግንኙነት ውስጥ የነበራችሁት ከሱ ጋር ነው? ብዙ ሰው እኔም በጣም ብዙ ስልክ ነው እያስተናገድኩ ያለሁት። ነች እሱ ነው አይደለም የሚለው በቃ ምግብ መብላት እስከማልችል ድረስ በጣም ብዙ ስልክ ነው የማስተናግደው እና እንግዲህ የታሪኩ ባለቤት እሱ ነው፣ እኔም ነኝ። እዚህ ወጥቼ ይህንን ለህዝቡ ግልጽ ካደረግኩ በኋላ ምን እንደሚደርስብኝ እኔ አላውቅም። እሱ የሚያስበው እዛ ላይ ፎከስ የሚያደርገው ይሄ ሰው እውነታውን ሲያውቅ የሚቋረጠው ይቋረጣል። ይቅር ብያቸዋለሁ። ምክንያቱም ራሴን እንትን አድርጌ ነው እዚህ መኖር የምፈልገው። በቃ ይሄ በየጊዜው በቃ እየተብሰለሰልኩ ራሴን እያሳመንኩ መኖር ስለማልፈልግ ትቼዋለሁ። እውነት ለመናገር በዚህ መልኩ ሲመጣ ትደነግጣለህ። እንዴት እንደዚህ ሆነ? እንዴት እንዴ ይሄ እውነት ነው ብያለሁ። በጣም ነው የሚንከባከበኝ። ማለት ይሄ በሴቶች በኩል ትሪትመንት በጣም ነው የምንፈልገው። ያ ነገር ደግሞ እውነት ነው ብለን አምነን እንድንቀበል ነው የሚያደርገን እና በጥቅሉ ግን ዳንኤል ምን አይነት ሰው መሰለህ? ምንም ነገር የሚጨበጥ ነገር የሌለው የማትጨብጠው በቃ እንዲህ አይነት ሰው ነው። ያ ይሄ መልሶ መውሰዱ መቅረቱ አላዘንኩበትም። ማንኛውም ሰው የሚያደርገው ማንኛውም ወንድ ወይም ከሴት የሚሆን ከወንድ እንዲህ አይነት ክደት ይደርሳል፣ ኖርማል ነው። ግን ምንም አይነት ገቢ እንደሌለኝ፣ ምንም አይነት መተዳደሪያ እንደሌለኝ፣ እዚህ ቤተሰብ እንደሌለኝ፣ በሌላ ሰው ግን ይተዳደር የሚለኝ ሰው እንደሌለኝ እያወቀ የሴት ልጅ እንባ እኔ እንጃ ይህንን ራሱ ማሰብ አልፈልግም። እኔ ወደኋላ ተመልሼ ማሰብ አልፈልግም። ከዛ ከመጀመሪያ ኤክሴ ይልቅ እያሱ ዋጋ አስከፍሎኛል ስልህ በዚህ ልክ ሰው ልቤን ይሰብራል ብዬ ማሰብ የማልችለው አይነት ስብራት ነው የደረሰብኝ። ሳለቅስ ቤተክርስቲያን ሄጄ ሳለቅስ በጠራራ ፀሐይ ሰው እንዳያየኝ ሳለቅስ ሰው በማይኖርበት ሰዓት ነው ቤተክርስቲያን የሚሄድ። ባለፈው ቆይታችንም ላይ አንስተሽልኝ ነበረ፣ ቀለበትም አድርገን ነበረ ብለሽ ነበር። አዎ የፕሮሚስ ቀለበት አድርጎልኝ ነበረ። አሌክስ ማንሳት አልፈለኩም የነበረ ምንድነው ብከዳሽ እግዚአብሔር ይክዳኝ
ብሎ ነው ይሄንን ስሙ የተጻፈበትና ዓመተ ምህረት የተጻፈበት ቀለበት ያደረገ ማለት ነው ያደረገልኝ። ሴትን ለማስመጥ እሱ የራሱ ለኔ እስካሁን ማረጋገጫ ነው። ደግሞ እሱ እስካሁን ለምንድን ነው የለበሰችው? አረሳችሁም እንዴ? አልገባኝም። ሴቶች እንደዛ ናችሁ? ተለያይታችኋል፣ ብሬክአፕ አለ፣ ልጅ ወልዶ ምናምን ለብሰዋለች ወይስ ለፕሮግራሙ ለብሳ ነው የመጣችው? ከዛ በኋላ አንቺ ግን ማለት ሌላ የፍቅር ግንኙነት አልጀመርሽ? የሚጠቅም ነገር የለውም፣ አይጠቅምም። እንደዚሁ ይሄ ሰላም ነው፣ ይሄ ህይወት ለኔ ማለት ነው። ምክንያቱም የሆነ አንድ ሰው ሰብሮ ከሄደ በኋላ ታክመህ ድነህ ከዛ በኋላ እንደገና ለሌላ ሰው ራስን አሳልፈህ መስጠት በጣም ይከብዳል። እኔ እንደዛ ነው የምረዳው። ተው ብያለሁ ዳኒ፣ ተው የኔም ጠብ አይልም። የእውነት እንደዚህ ብያለሁ ለራሱ ማለት ነው። ስቆብኛል። መብላት መፈለግ ሳይሆን በቃ በጣም ሲሪዎች ራሱ ማየት ትናፍቂያለሽ። ደግሞ እንዳንድ ሰው የሚያውቀኝ ነው የሚመስለኝ። አስፋልት ላይ ወጥቼ በቆሎ እየሸጥኩ እንትኑን ፎቶ ወይም ቪዲዮ ራሴን እንትን ብዬ ስልክለት ያዩና ይደልተዋል። ሰዎች መቼ እንደምትወርቁ አታውቁም። ተው ብያለሁ ዳኒ፣ ተው የኔም ጠብ አይልም። የእውነት እንደዚህ ብያለሁ ለራሱ ማለት ነው። ትሰራለች ማርያም ይጣባት ደስተኛ አልሆንኩም። እኔ መቤቴ የሴት ልጅ እንባ ባይኖርብኝ ግን በቃ እዚች ጋር አልገኝም ነበር እስካሁን። እውነት መቤቴ ደግሞ አንዳንዴ ማለት ተነስቼ ህይወቴን እየቀጠልኩ ነው። በዛን ሰዓት ብዙ ነገር ማለት እችል ነበረ። ብዙ ማነሳቸው ነገሮች ነበሩ፣ ግን ለእኔ አይጠቅመኝም። ምን ይጠቅመኛል? ጀስት በቃ እዚህ ጋር አሁን ለሰው መልስ እንዲሆነው የታሪኩ ባለቤቶች ሁለታችን መሆናችንን መኪና መጥቷል። በእኔ ብር ነው ተገዝቶ የመጣው። አዎ ተበልቷል። አዎ ቢያንስ ከ100 እስከ 180 ሺህ ብር የሚሆን ልኮልኛል። በዛ በምለምነው በነበረ ሰዓት ማለት ነው። ዩ ጋይስ እኔ ልንገራችሁ ማለት ነው፣ እመቤቴን ነው የምላችሁ ማለት ከዚህ ታሪክ የተረዳሁት ነገር የመጀመሪያው እኛ ሰዎች ብርጭቆ ነን። በቃ ብርጭቆ በቃ ማለት ላይክ ምንም የምንሰበር እኔ እንጃ ላይክ እኔ የሆነ የወደቀ ሰው አይቻላቅም እንደዚህ ሰው ማለት ነው። እና ኢማጂን ገንዘብ አለው እዛ ኖርዌይ ሀገር ላይ ራሱ በጣም ብዙ ሀበሾችን እንደሚያስፈራራ ነው ብዙዎች እየተናገራሉት እየደወሉ ማለት ነው። ፖሊስ እንደሆነ ምናምን ጠቋሚ እንደሆነ ምናምን አድርጎ ብዙዎችን ሲያስጨንቅ የነበረ ግለሰብ ነው። መቼ እንደምትወርቁ መቼ ጊዜ እንደሚጥላችሁ አታውቁም። በደህና ጊዜ በደግ ጊዜ ለሰው ልጅ መኖርን ልመዱ እናቴ። እና ከዛ በጣም የሚከብደው ደግሞ እንግዲህ ታሪኩ እንደሰማችሁት ነው። በጣም ከባዱ ነገር ከዛ ሀገር ውጪ እኔ አገባሻለሁ ብሎ አምቶ በስሙ ቀለበት አሰርቶላት በቃ እሷን ለማስማመጥ ምናምን ብዙ ነገር ሄዶ ተራምዶ ምናምን ተሳክቶለት እሷም ደግሞ አምነው ከኖሮ የተነስታ ወደ ኢትዮጵያ መጣች። እሱም ባታምነው ኖሮ ወደ ሌላ ሀገር ሙቭ ልታደርግ ነበረ። አሳመናት፣ አፍቅረዋለች፣ ተናግራለች። ደግሞ በጣም ነው የምታፈቅረው። ሲያሳምናት እሺ አለችው ማለት ነው። እሺ ብላ መጣች። ከመጣች በኋላ ኢቭን እዚህ ሀገር ላይ እያለች ልጅቱ በጣም ተጎድታለች። በጣም ደግሞ በጣም ብዙ ከባዱ ምንድን ነው የራሷን መኪና ወንድሙ ወስዶታል። እና ወንድሙ ሲወስደው ምንድን ያለው ምንድን ነው የፓርኪንግ ምናምን ስታፍ ብሎ ወሰደባት፣ አልሰጣትም። እንደሰማችሁት ቆሎ እየሸጠች በቆሎ እየሸጠች እያየ ምንም አይሰማም ሰውየው። እና እኔ የምናገረው ነገር ቢኖር የሴት ልጅ እንባ ጠብ አትልም። በቃ እግዚአብሔርን ጠብ በቃ እንዲጠብ አትልም። ሴት ያለቀሰበት ወንድ በመከራ ነው የሚኖረው። በቃ ደግሞ በጣም የሚገርመኝ ነገር ሰው ይለያል ወይ ደግሞ እድል አለው። እኔ በጣም እድለኛ ሴት ካለቀሰብኝ በጣም ነው እንትን የምለው። እስቲል እስካሁን ድረስ ብዙ የሚገዳደሩኝ ነገሮች አሉ እና በቃ መጀመሪያ ወዝተችን በጣም አዘንኩኝ። እንዴት ሊሆን ይችላል ምናምን ሰው ለካ አይታወቅም፣ እግዚአብሔርን አይታወቅም። እና አስገርሞኛል። አስባችሁታል ምን ያህል ርቀት እንደሄደ ልጅቷን ለመበደል የልጅቷ ግፍ ምን ያህል እንዳለበት ደግሞ እየነገረችው የሚስቀው ነገር አስባችሁታል። እሷ ታውዳን እያለች እያለቀሰች ሲስቅ በዛ በሀብት እንትን እንደውም ዩሃ ሚዲያ ላይ ቮይሱ አለ፣ እመቤቴን ቮይሱ አለ እና ቮይሱን ሰምቼው ግሪሱ ምናምን በቃ ይሁን አለ አይደለ የሆነ ሰው ገንዘብ ሲኖሩ ምናምን ቀና ብሎ ነው የሚያወራው። ዩ ሃቭ ኖ አይዲያ። ያ ሰው አይመስልም። አሁን እዚህ ጋር ሰው ጉድ ላይ ብርክክ እያለ የሰው እጅ ሲጠብቅ
ትላንትና ነው ከትላንት ወዲያ እነ መሲ ጋርም ቀርቧል። አልብሰውት ልብስ ምናምን ፕሮሰሱ እንደገና ሊያደርጉለት ምናምን ገንዘብ እያሰባሰቡለት ነገር ምናምን እና አይገርምም? በጣም ነው የሚገርመው። ልጅቷ ቆማለች። የተሰበረ ሰው ይቆማል። ባይዘወይ እኔም የምነግራችሁ ነገር እኔም የገፋዋቸው ሴቶች ቆመው ነው ያሉት። እኔ ግን ብዙ ወድቄ ነበረ፣ ብዙ ማለት ነው። እመቤቴን በቃ ከምታስቡት በላይ በቃ የህይወት የመጨረሻው ጥግ ስብራት ላይ ነበርኩኝ። እኔ ምስክር ስለመሆን ማለት ነው። ሴት ያለቀሰበት ወንድ ቀና አይልም። እኔ አንድ ሴት ባታለቅስብኝ አሁን ማለት ነው አሁን ላይ ሌላ ቦታ ነኝ። እስቲል ማለት ነው እስቲል ይጋተተኛል እንባ ማለት ነው። እንባ ይጋተተኛል፣ አይፈታኝም። እና አልገረማችሁም? እኔ በጣም ገርሞኛል። እመቤቴን በጣም ነው የገረመኝ። ማለት ሰው ምንም የማታውቁት ነገር ቢኖር ሰው ነው ከጀርባው ምን እንዳለ የማታውቁት። ይሄ ከባድ ነው። አክቹሊ ሲወጣ ያውቀዋል እሷ እንደምትወጣ ምናምን የእሱ እንደሆነች ቢካዝ ከዛሬ 2 ዓመት በፊት ሚዲያ ላይ ቀርባ እሱ ምላሽ ሰጥ ምናምን ነበረ። ግን በጣም ከመጀዘቡ የተነሳ ምንም አያውቅም። ቤተሰቦቹ በድለውታል። ከሀገር ውጭ የምትኖሩ ሰዎች ፕሊስ ቤተሰቦቻችሁ ላይ አትመኩ እሺ። ይህ ሰው ከውጭ መኪና እያስመጣ መቼም እዚህ ሀገር ሲመጣ የሚንቀሳቀስበት ነገር የሚያጣ አይነት አይደለም። ይሲ ሶ በጣም በጣም ገርሞኝ የነበረው ነገር ነው እና ይህንን ይመስላል። እናንተስ ምን ትላላችሁ? እንደው ምን ተሰማችሁ? እስኪ በኮሜንት አስቀምጡልኝ። እኔ እመቤቴን በጣም ነው የገረመኝ። በጣም ብዙ ትምህርት የምንማርበት ለህይወታችን ለውጥ የሚያመጣ ትምህርት ነው ይሄ የእነዚህ ሰዎች ፕሮግራም። እሷም ተሰቃይታ አሁን ትንሽ እየተንቀሳቀሰች ነው። እሱ ግን አፈር በልቷል። ምን እንደረስ ታውቃላችሁ? እግዚአብሔር ጸሎቴን በፈጣን ይመልስልኛል ብዬ አስቤ አላቅም፣ ግን ያው አሳይቶኛል አለች። አልጸለየችም እንደዛ እሱን አሳየኝ ብላ፣ ግን እንባ የሴት ልጅ እንባ ጊዜ ቆጥሮ ነው የሚመጣው። እግዚአብሔርን ጊዜ ቆጥሮ እኔ ሽት ታድርጌበታለሁ። እኔ እኮ በጣም እኔ ያላየሁት ነገር የለም። እግዚአብሔርን ከነገርኳችሁ ከኔ በጣም ብዙ የማታውቁት ነገር አለ በእኔ ህይወት በእንባ ምክንያት ማለት ነው። እስር ብዬ እስር አድርጎኝ ጭንቀት ስቃይ ያላበርኩት የእናቴ ጸሎት ነው። ማማ ትሙት በቃ የእናቴ ጸሎት ነው ያልጣለኝ እንጂ በግፍ እስካሁን አልኖርም ነበረና ምን ልላችሁ ፈልጌ ነው። አንዳንድ ሰው ደግሞ ይከብድበታል፣ በቃ የሆነ ነገር ይከብድበታል እና እንደዚህ አይነት ሰው ነኝ። ልጁም እንደው ፊቱ ራሱ እንደኔ ነገር ነው የኔ ቢጤ መሰለኝ። በቃ ወይ እምላችሁ የሆነ በጣም ጨካኝ ከሆናችሁ ባይዘው አይደርስባችሁ። አንዳንዶቹ ኮሜንት ላይ ምን ይላሉ? መቼ ነው የኔን እንደዚህ ጥሎልኝ የማየው? መቼ ነው እምባዬ የኔስ መቼ እምባ ነው የሚቆጠረው? መቼ ነው የልጄን አባት እንደዚህ ሆኖ የማየው ምናምን ይላሉ። አንድ ነገር ልንገራችሁ፣ እግዚአብሔርን በጣም ጨካኝ ከሆናችሁ አይደርስባችሁም። ለብ ጨካኝ ከሆናችሁ ለብ ሴት አስለቃሽ ከሆናችሁ ግን ይደርሳል። በጣም የሚገርመኝ እኔ አሁን ይህን ልጁን ሳየው ማለት ነው የሆነ ደግነት አለው። በጣም ጨካኝ አይደለም። በዛ ሰዓት ራሱ እንዴት ሰፖርት ሊያርጋት እንደሚችል ምናምን የሆነ መልካምነት ውስጡ አለ። ግን የሆነ ዳርክ ሳይድም አለውና ወይ ጨካኝ ሆኑ ወይ ደግሞ ደግ ሆኑ። በቃ ማለት ከሁለት አንድ ነው። መሀል ላይ በቃ አይሆንም። እና እናንተ ሴቶች ጸልዩ በደንብ። በጣም ጨካኙ ደብል በቃ ገባችሁ? ሰይጣን ነው የሚንከባከበው። ይሄ በጣም የሚጎዳው ሰው አንዴ ከእግዚአብሔር አንዴ ከሰይጣን የሚሆነው ሰው ነው። በቃ ወይ ጨካኝ ይሁን ወይ ደግ ይሁን። የኔ ቢጤው ማለት ነው። ሀፋፍ የሆነ ሰው በቃ እዛው ይለበለባል። ቀኑን አይቆይም ደግሞ በ4 ዓመት በ3 ዓመት ውስጥ ያሳያቸዋል እናንተን ማለት ነው። ይሄ ካራክተር እኔ የታየኝ ነው የምነግራችሁ። እግዚአብሔርን ሰውየውን ዝም ብላችሁ ካያችሁት የሆነ ደግነት አለውና ኤኒዌይ ግን በቃ የሰው ልጅ ማመን ይከብዳል ልላችሁ ፈልጌ ነው። እንግዲህ እናንተም የተሰማችሁን ኮሜንት ላይ አስቀምጡ። ከዚህ ብዙ ነገር ትማራላችሁ። ሌላው ነገር ደግሞ በጣም ልቤን የነካኝ ነገር ነው። በጣም ማለት ነው አግማስ ኢትዮጵያ የሚባል ድርጅት አለ እዚህ ደብረ ብርሃን። እሱ ጋር እንትን ብሎ ድምፅ እንሁን ብሎ ታኩር ሰብሰብ እንትን ብሎ ነበረ፣ ድምፅ ለመሆን ሞክሮ ነበርና ትላንትና ማታ ላይ እያሰባሰቡ ነበር ገንዘብ። እነ ታኩር መማር፣ እነ ሀቡ፣ እነ ሳሪ፣ እነ አቡፋኖ ምናምን እና ሞራው ተሰብስበው ወጣቶች የቲክታከር እያሰባሰቡ ብዙ ብር አሰባስበው ነበርና በዛ መሃል እንትኑ የወርቁ አይተነው የሚባል ባለሀብት 15 ሚሊዮን ብር ደብረ ብርሃን ለሚገኙ
የአግማስ ምናምን ለሚባለው እርዳታ ድርጅት ሊሰጥ እንደሆነ ተስማምቶ ነበር። ለአንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። ላለም አንድ ላይ ስሙ። እንደምን አለ? ሰላም ነህ? መጀመሪያ ላደረቀው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኘው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላቸዋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። እግዚአብሔርን እኔ በጣም ነው ደስ ያለኝ። ኢቭን ደብረ ብርሃን መሄድ አልቻልኩም ነበረ በእውነት እግዚአብሔርን በቃ መሄድ ፈልጌ እዛ ድምፅ ለመሆን ምናምን መሆን ፈልጌ አልቻልኩም። በጣም ደብሩኝ ምናምን ነበር እና ያሳለፍኩት እና በጣም ደስ አለኝ። ብዙ ገንዘብ ተሰበሰበ ምናምን። ምን ብሰማ ጥሩ ነው ጋይስ? የእርዳታ ድርጅቱ ገንዘቡን አንቀበልም አለ የሚል ነገር ሰማሁ። ማለት ሰብአዊነትና ደግሞ ቆይ አንዴ ምክንያታቸውን አንዴ ቪዲዮውን እንየውና ማለት በቃ በጣም ስለገረመኝ ነው አልቀበልም ያሉበትን ምክንያት አንዴ ላሳያችሁ። አሁን በተሰማ መረጃ ከወርቁ አይተነው የተሰጠውን 15 ሚሊዮን ብር አልቀበልም ብለዋል የእርዳታ ድርጅቱ። እንደሚታወቀው ነታኩር የሰበሰቡት ላለው ለደብረ ብርሃን ተፈናቃዮች ባለሀብቱ ወርቁ አይተነው በትላንትናው ዕለት ምሽት 15 ሚሊዮን ብር እንደሚሰጥ ቃል ገብቶ ነበረ። ታዲያ አግማስ ኢትዮጵያ ይህን እርዳታ እያሰባሰበ ያለው ይህ የበጎ አድራጎት ድርጅት አሁን ባወጣው ጥሪ ያለች መግለጫ ከባለሀብቱ የተሰጠውን እንዲሁም ሌሎች ከፖለቲካዊ ዓላማ ያላቸው ግለሰቦች የሚሰጡ ገንዘቦችን በፍጹም አንቀበልም የሚል መግለጫን አውጥቷል። ከላይ እንደምትመለከቱት ይህን በተመለከተ ብዙዎችን ያስቆጣ ሆኗል። እናንተ ሀሳብ አስተያየቶቻችሁን ስጡበት። ለታኩርም 5 ሚሊዮን ብር የሚያወጣ መኪና እንደተሸለመም ትላንት ተሰምቶ ነበረ። ይህ ደስ የሚል ነው። በታኩር በኩል የተሰማ ነገር የለም። ይቀበላል ተብሎ ይታሰባል። ሰበር ዜናን ሰምቷል። ምንም አይነት የፖለቲካ ዓላማ ካለው ድርጅትም ሆነ ግለሰብ ምንም አይነት ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት አሳውቋል። እንደሚታወቀው ከሰሞኑ በደብረ ብርሃን ተፈናቅለው በመጠለያ ውስጥ እንዲሁም ደግሞ በጣም በከፍተኛ በሆነ ችግርና ረሃብ ውስጥ የሚገኙ ወገኖችን በመርዳት ላይ የሚገኘው አግማስ ኢትዮጵያ የበጎ አድራጎት ድርጅትም እንግዲህ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች ላይ የድርጅቱን ዓላማ እንዲሁም ደግሞ የድርጅቱን ሀሳብ የማይደግፉና ተቃራኒ የሆኑ ሀሳቦች ሲዘዋወሩ ነበረ። ነገር ግን ይህ ድርጅት ምንም አይነት የፖለቲካ ሀሳብም ሆነ ዓላማ እንዲሁም ደግሞ ከሃይማኖት ከዘርና ከተለያዩ ነገሮች የጸዳ ሁሉንም ሰው በአንድነት የሚመለከትና የሚያስተናግድ የበጎ አድራጎት ድርጅት እንደሆነ በአጽንኦት ገልጾ ምንም አይነት የፖለቲካ ዓላማ ካለው ሰው እንዲሁም ደግሞ ድርጅትም ቢሆን ምንም አይነት ድጋፍ እንደማይቀበል ጭምር ይፋ አድርጓል። የበጎ አድራጎት ድርጅቱ እንደዚህ ሰፋ ያለ መግለጫዎችን በዝርዝር ያወጣ ሲሆን ከሰሞኑ በደብረ ብርሃን ተፈናቅለው ለሚገኙ ወገኖች በቀጥታ ወይም ደግሞ በኦንላይን ቀጥታ ስርጭት ላይ የድጋፍ ማሰባሰቢያ መርሃ ግብር ቲክቶከር ታኩርን ጨምሮ የተለያዩ ሶሻል ሚዲያ ኢንፍሉዌንሰሮችን በመጠቀምና ከእነሱ ጋር በመተባበር የኦንላይን የገንዘብ ማሰባሰቢያና የድጋፍ ስብስብ ሲያደርግ እንደነበር የሚታወቅ ነው። በዛሬው ዕለትም ለ6 ቀን የቆየውን የኦንላይን የገንዘብ መሰብሰቢያ መርሃ ግብር ማጠናቀቁ ጭምር አሳው ማለት እኔ እግዚአብሔር እኔ ከምንም ነገር ጋር ለማያያዝም መሞከር የለባቸውም። ይሄን ነገር እኔ ወርቅ አይሰሩ ምን አይነት ሰው ይሁን ምን አይነት ፖለቲካ ያራምድ ምንም የማውቀው ነገር የለም። እኔ የማውቀው እዛ ደብረ ብርሃን ጋር ያሉ ሰዎች የተፈናቀሉ ወገኖች የተራቡ የተጠሙና ገንዘብ ያጡ ናቸው። በዚህ ሰዓት ሰብአዊነት ይቀርማል ባይነኝ። ስለ ፖለቲካው የማውቀው ነገር የለም። ነገር ግን አንድ ነገር አስረግጬ መናገር የምወደው ነገር ፖለቲካና ሰብአዊነት ፈጽሞ የማይገናኙ ነገሮች ናቸው። በዚህ ሰዓት ሰዎቹ ገንዘብ ያስፈልጋቸዋል። ነገር ግን ከምን አንፃር እንደሆነ ዲቴል ስለማላቅ ብቻ ግን ራፍሊ ይሄ ልክ ያልሆነ ነገር ነው። መታሰብ ያለበት እነዛን ምስኪን ደጋግ ሰዎች ያጡ የተራቡ የነጡ የገረጡ ሰዎችን ነበረ። ከምን አንፃር እንደሆነ እኔ አላቅም፣ እግዚአብሔር ያውቃል። ብቻ ግን ልክ አይደለም። ለነሱ የሚገባቸውን ከእጃቸው እንደመንጠቅ ነው የሚሆነው። የፈለገ ነገር ቢሆን ሰብአዊ እርዳታ መረዳት አለበት። ከምን አይነት ከፖለቲካ ጋር እንደሚገናኝ አላቅም። እግዚአብሔር አምላክ ይርዳን።
ከሀገራችን ላይ ረሃብን፣ ጦርነትን፣ ችግርን፣ ክፉ ነገር ንቅል አድርጎ ይወሰድልን። ሰላም ለሀገራችን፣ ሰላም ለእናንተ፣ ሰላም ነው ሁላችሁም። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። እኔ ወዳችኋለሁ። ባይ